ሰላም ቤተሰብ ጤና ይስጥልን። እንዴት ያላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የሰራሁት ማለት ነው የነጭ ዱቄት እንጀራ ነው። በጣም የሚገርመው የመጀመሪያ ጊዜ ነው። የሚገርም እንጀራ እውነት ለመናገር ማለት ነውና እስኪ ፕሮሰሱን አብራችሁን ተከታተሉ እስከ መጨረሻው ድረስ ታተርፉበታላችሁ። በጣም የሚገርም ነው እውነት ለመናገር እንዴት አባቱ እንደሚያምር እንደምታዩት ማለት ነውና ቆንጆ እንጀራ የነጭ ዱቄት እንጀራ ለመጀመሪያ ጊዜ በጣም እየፈራሁ ነበር እስከዛሬ ያልሞከርኩት። ሳልሞክረው ግን የሚገርም እንጀራ ጋግሬያለሁ ማለት ነው። ተከታተሉኝ እስከ መጨረሻው። እና እዚህ ጋር እንደምታዩት ምንድነው ያደረኩት አንድ ማንኪያ ስኳር እና ግማሽ ማንኪያ የዳቦ እርሾ ነው የተጠቀምኩት ማለት ነው። ምክንያቱም የጤፍ እርሾ ስለሌለኝ ለመጀመሪያ ጊዜ ይሄን የተጠቀምኩት። ለቀጣዩ በዚሁ እንትን ላለው ማለት ነው። ስለዚህ አንድ ከግማሽ አካባቢ ስኳርና ይሄው እንደምታዩት አንድ ማንኪያና አንድ ማንኪያ ይሞላል ሙሉ ካሜራው ማለት ነው። ዳቦ እርሾ ነው የተጠቀምኩት ማለት ነው። ከዛ ምንድነው ያደረኩበት ለብ ያለ ውሃ በጣም ለብ ያለ ማለት ነው አድርጌ አስቀምጬው ማለት ነው። ከዛ እዚህ ጋር ምንድነው ያደረኩት ዱቄቱን አመስኩት ማለት ነው። በጣም እሳቱን ቀንሼ ለረጅም ሰዓት እዚህ ጋር አመስኩት ማለት ነው። እና እዚህ ጋር እንደምታዩት ለረጅም ሰዓት ነው ያመስኩት ያለሁት እሳቱን ቀንሼ ማለት ነው። ሽታ ያስታውቃል ግን ቶሎ ማማሰል አለብን ምክንያቱም እንትን ይላል ማለት ነው። ካለማሰለ እንትን ይላል እንደመጓጎል ነገር ይላል ማለት ነው። እና እንደምታዩት ቀጣይ እንደምናደርኩት ቅድም ያያችሁት እርሾ ማለት ነው ያቆየሁት ነው ኮፍ ብሏል። እዚህ ጋር ቃይ ላይ ማውጣያ ጋር ያደረኩት ማለት ነው። ያያችሁት ኦልሬዲ እንግዲህ ስኳርና ካሜራ ስኳር ምንድን ነው ያደረኩበት እንዲያነሳው ነው ያደረኩት ማለት ነው። ያው ለመጀመሪያ ጊዜ ስለምሾ ስላለኝ ማለት ነው። ከዛ ያመስኩትን ዱቄት እንደዚህ አድርጌ በትንሽ ነው የሞከርኩት። በነገራችን ላይ መጀመሪያ ስለሆነ በትንሽ ዱቄት ሞክርኩ ያለሁት ማለት ነው። እንደምታዩት ከዛ እንደዚህ ሽፋት ያው እንደ ኢትዮጵያ ማለት ነው። እና ውሃ ይጠጣልኩት ለብ ያለ ነው ማለት ነው። ቶሎ እንዲ ከዛ ምን አደረኩት ፈጨው ብቻ ፈጨው እንደምታዩት ቆንጆ እየተሆነ ማለት ነው። ይሄው ቀለማቱ ማለት ነው። ከዛ አስቀመጥኩት ሙሉ ልክ ለ13 ሰዓት አክሮ አስቀምጨው የቀነስኩት ዱቄት ነበረ። እሷን የቀነስኳት ዱቄት እናደረኳት አናስኩበት ማለት ነው። ይሄው እንደምታዩት ጨመርኩት ድጋሚ አናስኩት ማለት ነው። ያኛውን አወቀው ከ13 ሰዓት በኋላ ማለት ነው። እንደምታዩት ይሄው አሁን እንደዚህ አቀጠንኩት ማለት ነው። ለቅባለው ሆነ ያቀጠንኩት በቃ ንጹህ ነጭ ዱቄት ነው ማለት ነው። ከዛ እንደዚህ ካቀጠንኩት በኋላ ማለት ነው አሁንም ድጋሚ ለ7 ሰዓታት ያክል ተውኩት ማለት ነው። ኮፍ ብሎ እራብ እስኪል ድረስ ይኸው እንደምታዩት በጣም የሚገርመው በጣም ሽታው በቃ ትክክለኛ የጤፍ እንጀራ ነገር ነው የሚሸተውና ይኸውት እንደምታዩት ቅጥነቱ ትንሽ የዱቄትና ግን ቢሆንም በቃ ደስ ይላል ሲያዩት ማለት ነው። በጣም እየፈራሁ ነበረ። የወደብታት መጥበሻዬን አዘጋጀው። ምጣድ የለኝም በመጥበሻ ነው እየሞከርኩ ያለሁት ማለት ነው። እንደምታዩት እዚህ ጋር እንደዚህ እናዞራለን። ከዛ እስኪ እናያለን አይኑ ወጣ አልወጣ። እንጀራ በነገራችን ላይ ያስጨንቃል እንኳን ነጭ ዱቄት ጤፍ ራሱ ሰው ሀገር ላይ ሲሆን ነው ያስጨንቃልና እዩት እንደምታዩት እንጀራው እንደዚህ አይኑ ሲወጣ እንዴት ደስ እንዳለኝ እውነት ለመናገር ማለት ነው። ከዛ እንደዚህ እያደረኩኝ ጋገርኳት በቃ የሚገርም ነበረ። በጣም ነው ደስ የሚለው ልስልስ ያለ እንጀራ በወጥ ሲበላ ራሱ እንዴት እንደሚጣፍጥ ነው የምነግራችሁ። በነገራችን ላይ ስኳሩ ያን ያክል ጣፋጭ አይሆንም። የጨመሩበት ስኳር ያው ካሜራው እንዲያናሳው ነው ማለት ነው። ይኸውላችሁ እዩት እዚህ ጋር እንዴት እንደሚያምር አይኑ አይምር በጣም ነው የሚያምረው። እዚህ ጋር የሰፌድ ማውጫ የለኝም። በምንድን ነው የተጠቀምኩት? ባልሙኒየም እና እዚህ ጋር የነፈሰበት ይመስላል። ይኸውላችሁ ልስልስ ያለ እንጀራ ማለት ነው። እና ያው ክዳኑ የመጥበሻው ክዳን ብዙም ስላልሆነ ለዛ ነው የነፈሰበት የሚመስለው ማለት ነው። ያው
በስከ መጨረሻ የሚገርም እንጀራ ጋገርኩኝ። ይኸውላችሁ ሞክሩት፣ እውነት ለመናገር በጣም ሞክሩት ማለት ነው። በጣም ቆንጆ ነው። በጣም እኔ እስከዛሬ ተሸውጃለሁ፣ ሞክሬ አላውቅም ከመግዛት ውጭ። እንዴት ዱቄት እንዴት ይወጣል እያልኩ ነበርና በአጋጣሚ የራሱ ከሌሎች ዩቲዩብ ላይ አይቼው ነውና ቅደም ተከትዬ ሰራሁኝ። በጣም የሚገርም እንጀራ ሆነልኝ ማለት ነው። ሞክሩት። ቀጣይ ደግሞ የጤፍ ዱቄት ሴትዮ ታስታኛለች። ይሁት እንዴት አያምርም አይኑ ስማ። እና ሴትዮዋ ኦርደር አድርጋልኛለች ከአማዞን ማለት ነው። ቀይ ጤፍ ነው። አብኩቼዋለሁ ኦልሬዲ። እስኪ ያን ደግሞ አብረን እናየዋለን። ለመጀመሪያ ጊዜ ነው እሱም ማለት ነው። ሪከርድ አደርጋለሁኝ። ይህን ቪዲዮ እስከ መጨረሻው ስላያችሁ ስለምታበረታቱኝ ከልብ አመሰግናለሁ። እስኪ ሞክሩት፣ እውነት ለመናገር ሞክሩት። በጣም የሚገርም እንጀራ ነው የጋገርኩት። ሴትዮዋ ራሱ ተደንቃ ነበረ እላችኋለሁ። ይኸው እንዴት እንደሚያምር ወጥ ላይ ራሱ ይጣፍጣል። እንደ ነጭ ዱቄት የሆነ ዳቦ ነገር አይልም፣ እውነት ለመናገር ማለት ነው። ሞክሩት እላችኋለሁ። አመሰግናለሁ። እና ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ አትርሱኝ። አመሰግናለሁ።